ያለችበት ሁኔታ እጅግ አሳሳቢ ነው ከ3 ወር በፊት ከነበረችበት ከ2 ወር በፊት ከነበረችበት ከወር በፊት ከነበረችበት አሁን በባሰ ሁኔታ ላይ ትገኛለች ይሄ በሙሉ አይሉ ሁኔታዎችን ለመመልከት ለሚፈልግ ሰው የሚያደናግር አይመስለኝም በሌላ ምክንያት ራሱን ካልደለለ በስተቀር ማለት ነው ማህበረሰብ እንዴት ይገሰጻል ማህበረሰብን በጥቅል ማለት እንኳን ባይቻል በየመገናኛ ብዙሃኑ ያለውን ትርክት ሳያላምጥ ውጦ ከፍተኛ ጩኸት የሚያሰማውን የሆነውን የማህበረሰብ ክፍል እንዴት መግራት እንዴት መገሰጽ ይቻላል የሚለውን በተመለከተ ሶስት ነገሮች ናቸው መሰለኝ የጠየቀኝ አሁንና አንዱ ከዓለም አቀፉ ልጀምር ከዓለም አቀፉ እንግዲህ ምናልባት ቴዲ ካንተም ጋር ያደረግናቸው ነው ውይይቶች በተለያዩ መገናኛ ብዙሃን የሰጠኋቸውን ቃለ መጠይቆች መለስ ብለን የምታስታውስ ከሆነ አንድ ነገር በተደጋጋሚ እናገር ነበር በተለይ የወቅቱ የኢትዮጵያ መንግስት በጣም ከልክ ያለፈ መጠን ያለው ግንኙነት ከኤርትራ መንግስት ጋር ሲጀምር ከመካከለኛው ምስራቅ ወይም ከገልፍ ሀገሮች ጋር በጣም ገደብ ያለፈ ግንኙነት ሲጀምር ነው ይሄ ነገር ትክክል አይደለም ይሄ አጠቃላይ ጥቅማችን ጋራ ተመዝኖ መታየት ያለበት አካሄድ ነው የበለጠ ትኩረት መስጠት ያለብን ለአካባቢ ጉዳዮች ነው ለአካባቢ ሀገሮች ነው ከኢጋድ ከአፍሪካ ህብረት ጋር ከጎረቤት ሀገር ጋር ያለን ግንኙነት በምንም መልኩ ጥያቄ ውስጥ መግባት የለበት ስለዚህ ይሄ ዘሎ ባህር ተሻግሮ አሁን ከገልፍ ሀገሮች ጋር የተጀመረው መቀናጣት ከአጠቃላይ ዓለም አቀፍ ግንኙነታችንም ከአካባቢያችንም ከውስጣዊ ጉዳያችንም አንፃር በጥንቃቄ ሊታይ ይገባዋል በዚህ ሁኔታ የምንቀጥል ከሆነ ችግር ውስጥ እንገባለን የሚል ኮንሰርን እንዳለ ያሳይ ነው ግን ሰሚ አልነበረም ያው በዛ መንገድ ተቀጥሎ አሁን ያለንበት ሁኔታ እየታየ ነው እና ስለዚህ ምንድነው በዓለም አቀፍ ግንኙነት የውጭ ግንኙነት ጥንካሬህ ሁሉ ጊዜም የሚመነጨው ከውስጥ ጥንካሬ የውስጥ ጥንካሬና የውስጥ ሁኔታ ነጸብራቅ ነው የዓለም አቀፍ ግንኙነት ስለዚህ አሁን የውስጥ ድክመታችን በአካባቢውና በዓለም አቀፍ ግንኙነታችንም እየታየ ነው ተያያዥ ናቸው ተነጣጥረው ይታዩ አይደለም ኢትዮጵያውያን ውስጣዊ አንድነት ሲኖረን ውስጣዊ ሰላም ሲኖረን ጥንካሬ ሲኖረን ዓለም አቀፍ ግንኙነታችንም ተሰሚነታችንም በዛው መጠን ይጠነክራል ውስጣዊ አንድነታችን ሲላላ ስንዳከም እርስ በርስ ስንፋጭና ስንጋጭ ደግሞ በዛው መጠን የውጭ ተጋላጭነታችን ይሰፋል ይጠነክራል በተግባር ያያየን ያለ ነው አሁን በተጨባጭ ያያየን ያለ ነው ይሄን ሁኔታ ፍርሃታችንም ይሄ ነው የነበረው በፍጹም ከኢትዮጵያ ካለፈችበት የዲፕሎማሲ ታሪክ እና ልምድ ባፈነገጠ መልኩ ነው የብልጽግና ፓርቲ አካሄድ ሌላ አቅጣጫና መስመር የተከተለው ስለዚህ የዛን ዋጋ እየከፈል ይመስለኛል አሁን ያያየን ነው እና በተሎ ይሄን አደጋ ተረድተን ወደ ትክክለኛው አቅጣጫ የማንገባ ከሆነ በብዙ በፍጥነት ይሄ ነገር የበለጠ እየተወሳሰበና እየተባባሰ የሚሄድ ይመስለኛል የዛን ነጸብራቅ ነው ያያየን ያለ ነው ከአጠቃላይ ሀገራዊ ሁኔታችን አንፃር ደግሞ ሁለት ነገሮችን በተደጋጋሚ እናነሳ ነበር እንግዲህ አሁንም መለስ ብለ ካንተም ጋር ያደረግናቸውን ውይይቶች ከሌሎች መገናኛ ብዙሃን ጋር ያደረግናቸውን ውይይቶች ካየህ ሁለት ነገሮችን ደጋግመን እናነሳ ነበር አንደኛ ይሄ ኢህአዴግ የሚባለው ድርጅት ታድሻለሁ ተለውጫለሁ የሚለው ድርጅት ውስጣዊ አንድነቱን ውስጣዊ ችግሩን ፈቶ ውስጣዊ አንድነቱን ካልጠበቀ ይሄ 27 ዓመት የበደለውን ህዝብና አገር ለመካስ አሁን አንድ ሆኖ ካልቆመ እሱ ውስጥ የሚፈጠር ችግር ለሀገራችንም ይተርፋል የሚል ትልቅ ጥያቄ እናነሳ ነበር አንዳንድ ሰዎች እንደው ምን አገባህ ኢህአዴግ ቢፈርስ ለምንድነው ስለሱ የምትጨነቀው የሚል ትችትም ያቀርቡ ነበርና በኔ በኩል እርግጠኛ ነበርኩኝ ኢህአዴግ ውስጥ የሚፈጠረው ችግርና ቅራኔ በአግባቡ ካልተያዘ ያ ችግር ለኢትዮጵያ እንደሚተርፍ ምንም ጥርጥር አልነበረም እስካሁን ድረስ እንግዲህ የኢህአዴግ ውስጣዊ ችግር ነው ሀገራችንን ያመሳት ያለው እነሱ የስልጣን ሽኩቻ ውስጥ መጣ የተባለውን ተጀመረ የተባለውን ለውጥ ወደ ስምረት ወደ ዘላቂ የኢትዮጵያን ህዝብና ኢትዮጵያን ወደ ተሻለ ሁኔታ ወደ የሚያሻግር አቅጣጫ ከመምራት ይልቅ ወደ ስልጣን ሽኩቻ ውስጥ በመግባታቸው ነው አገር ዋጋ እየከፈለች የምትገኝ ውስጣዊ ችግራቸውን ስለረሱት እና አንዱ ይሄ ነው ሁለተኛ ስንል የነበረው በምንም መልኩ ሁሉን አቀፍ የሆነ ውጤታማ የሽግግር ሂደት ውስጥ ካልገባን አሁን ኢትዮጵያ ያለችበትን ችግር ብልጽግና ፓርቲ ብቻውን ሊፈታው አይችልም የሚል ምንም ጥርጣሬ የሌለው ድምዳሜ ነበር በተግባር እየታየ ያለው ይሄ ነው
እኔ ብቻዬን አሻግራችሁ ሌሎቻችሁ ሁሉ አታስፈልጉ በሚል ብቻው የስልጣን የበላይነቱን አስጠብቆ ለመቀጠል ባደረገው ጥረት የተፈጠረ ችግር እና እኔ ከስጋታችንም በላይ የፈጠነ ሁኔታ ነው ያየን ያለው እኔ እውነቱን ለመናገር ኢትዮጵያ ምናልባት ለልጆቻችን የሚተርፍ ወደፊት 40-50 ዓመት ተከትሎን የሚሄድ ጣጣ የሚያስከትል ጦርነት ውስጥ በዚህ አጭር ጊዜ ትገባለች የሚል ስጋት አልነበረኝም የጦርነት ስጋት ውስጥ እንዳለን አይቻለሁ ሰዎችና ድርጅቶች ከራሳቸውና ከቡድን ጥቅም በላይ የሀገርንና የህዝብን ጥቅም ማስቀደም እንዳልቻሉ በደንብ ተገንዝቤያለሁ በዚህ ፍጥነት ግን እንደዚህ አይነት እብደት ውስጥ ይገባል የሚል እውነቱን ለመናገር ግምት አልነበረም እና እኔ እስር ቤት ሆኜ ይሄን ጦርነት መነሳት ስሰማ I was shocked ምናልባትም ባለፈው የ70-80 ዓመት ታሪካችን እንደ ኢትዮጵያ ያጠፋነው ሁለተኛው ጥፋት ይሄ ነው የሚመስለኝ መጀመሪያ 1952 ወይም እንደዚህ ከኤርትራ ጋር የነበረው ፌዴሬሽን ሲፈርስ የነበረው ስሜት እንዲህ አይነት ነበር ከዛ በኋላ ለ30 ዓመት ጦርነት ተዳረግን ኤርትራያን አጣን የባህር በርን አጣን አሁን ላለው ቀውስ ሁሉ መነሻ ምክንያት ሆኗል ያ ስህተት አሁን ደግሞ ሌላ ስህተት ኢትዮጵያን እንደገና ምናልባትም ወደ 3 እንደገና የሚበትን ለልጆቻችን የሚፈርስ ጣጣ ውስጥ የሚያስገባን በቀላሉ የማንወጣበት መቼ ሊቆም እንደሚችል መቼ ሊፈታ እንደማንችል የማናቀበት ችግር ውስጥ እንደገባን ነው የሚሰማኝ እና የሚያሳዝነው ነገር አሁንም ምንም አቅጣጫውን የማያዝ ሁኔታ አይታይም ስለዚህ ከዚህ በኋላ የሚሆነው የኢትዮጵያ ሁኔታ I'm sorry ይሄን በማለቴ መፍትሄ አይደለም የሚታይ ከዚህ በኋላ ከክራይሲስ ወደ ክራይሲስ ወይም ደግሞ ከቀውስ ወደ ቀውስ እየተሸጋገርን ነው በፍጥነት ምንሄድ ያ ሂደት ምን ያህል ፈጣን ይሆናል ምን ያህል አጠቃላይ የሆነው ነገራዊ ህልውናችንን ያሳጣናል የሚለው ነገር የመጠበቅ ጉዳይ ካልሆነ በስተቀር አሁን በስልጣን ላይ ያለው ኃይል ይሄን አደጋ ተረድቶ ትክክለኛውን አቅጣጫ የማያዝ ምንም አይነት ፍላጎትም ሙከራም ግንዛቤም እንደሌለው ነው እየተረዳው ያለውና እጅግ አሳሳቢና ተስፋ አስቆራጭ ሁኔታ ውስጥ ነው ያለው ግን ደጋግሜ እንደምለው ያው በአገር መቼስ ተስፋ አይቆርጥምና ተስፋ ልንቆርጥ አይገባም እንጂ ያለንበት ወቅታዊ ሁኔታ በታሪካችን እጅግ ተስፋ አስቆራጭ ሁኔታ ደግሞ ይሄ በጣም አሳሳቢና አሳዛኝ የሚያደርገው ይሄን እውነታ የማይረዳ ቀላል የማይባል የህብረተሰብ ክፍል አሁንም በስልጣን ላይ ያለውን ኃይል እንደ አዳኝ እንደ ሙሴ የሚቆጥር ከእግዚአብሔር እንደተላከ ኃይል አድርጎ የሚቆጥር በእውቀት የተካነ አገር ወዳድ አድርጎ የሚቆጥር ቀላል የማይባል የህብረተሰብ ክፍል አለ በፍጹም ማዳመጥ የማይፈልግ እውነታውን መረዳት የማይፈልግ እና እኔ ይሄ ለውጥ የሚባል መጣ ሲባል ምናልባት ህወሓትን ከመውደድና ከመጥላት ያለፈ ከስሜት ያለፈ ተጨባጭ ፖለቲካ ሂደት ውስጥ እንገባለን የሚል ተስፋ ነበር አሁንም ግን የቀጠለው ትርጉም ያለው አገርን ህዝብን የሚመለከት ፖለቲካ ሳይሆን ህወሓትን በመጥላትና በመውደድ የተንጠለጠለ ስሜት ውስጥ ነው የቀጠለው ይሄ እጅግ በጣም የሚያሳዝን ነውና እዚህ ላይ ነው ያለው